የ13ኛው ጁዝ የመጨረሻው ሲሶ 14ኛ ሱረቱ ኢብራሂም በመካ የወረደች ናት። አያቶቿ 52 ናቸው። ቢስሚላሂ الرحمن الرحيم በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። አሊፍ ላም ራ كتاب أنزلناه إليك لتخرج الناس من الظلمات إلى النور بإذن ربهم إلى صراط العزيز الحميد አሊፍ ላም ራ አንተ ነብይ ሆይ ሰዎች በአላህ ፈቃድ ከክህደት ጨለማዎች ወደ እምነት ብርሃን ልታስወጣቸው ወደ ኃያሉ ምስጉኑ አላህ መንገድ ልትመራቸው መጽሐፉን ቁርአንን ወደ አንተ አወረድ ነው። الله الذي له ما في السماوات وما في الأرض وويل للكافرين من عذاب شديد ያ አላህ ለርሱ በሰማያት ውስጥና በምድር ውስጥ ያሉት ፍጥረታት በተቀላላ ስለፈጠረና እንዳሻውም የማድረግ ሙሉ ብቸኛ ስልጣን ስላለው መመለክም የሚገባው እርሱ ብቻ ነው። ለካህዲያን በገሃነም በሚጠብቃቸው ጥብቅ ቅጣት ወየውላቸው። الذين يستحبون الحياة الدنيا على الآخرة ويصدون عن سبيل الله ويبغونها عوجا أولئك في ضلال بعيد እነዚያ ከመጨረሻው ዓለም ህይወት የምድር ዓለሙን ህይወት ይበልጥ የሚወዱት ከቀጥተኛው ከአላህ መንገድ ከኢስላም ሰዎችንና ራሳቸውን ጭምር የሚያግዱ ከራሳቸው ስሜት ጋር እንዲስማማ በኢስላም ህግጋት ላይ ጥመትን የሚፈልጉ እንደነዚህ አይነቶቹ ከኢስላምና ከሐቅ የራቀ ስህተት ውስጥ ናቸው። وما أرسلنا من رسول إلا بلسان قومه ليبين لهم فيضل الله من يشاء ويهدي من يشاء وهو العزيز الحكيم አንተ ነብይ ሆይ ካንተ በፊት ከመልእክተኛ ማንንም አላክንም ለርሱ ለህዝቦቹ ያላህ ህግ በህዝቦቹ ቋንቋ የሚገልጽላቸው ቢሆን እንጂ አላህም የፈለገውን ያጠማል የፈለገውን ይመራል። እርሱም አላህ ኃያል ጥበበኛ ነው። ولقد أرسلنا موسى بآياتنا أن أخرج قومك من الظلمات إلى النور وذكرهم بأيام الله إن في ذلك لآيات لكل صبار شكور በርግጥ ነብዩ ሙሳን ህዝቦችህን ከክህደት ጨለማዎች ወደ ብርሃን ወደ እምነት አላህን ብቻ ወደ ማምለክ አውጣቸው አላህን እንዲታዘዙ ክፉንም ሆነ በጎን ያዩበትን ያለፉትን የአላህ ቀኖች አስታውሳቸው በማለት ወደ እስራኤላውያን በተለያዩ ተአምራታችን ላክ ነው። በርግጥ በዚያ ያለፉትን ህዝቦች ያጠፉትን በመቅጣትና ያለሙትን በመመንዳት ትውስታ ውስጥ ለሁሉም ታጋሽ አመስጋኝ ህዝቦች ተአምራት አለበት። وإذ قال موسى لقومه اذكروا نعمة الله عليكم إذ أنجاكم من آل فرعون يسومونكم سوء العذاب ويذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم አንተ ነብይ ሆይ ነብዩ ሙሳም ለህዝቦቹ ህዝቦቼ ሆይ የፈርዖን ቤተሰቦች መጥፎ የሆነውን ቅጣት እየቀጧችሁ ወንድ ልጆቻችሁን እያረዱ ሴቶች ልጆቻችሁንም እየተው ሲያሰቃያችሁ ስቃያችሁም ከጌታችሁ የሆነ ትልቅ ፈተና ሲሆን ከፈተናውም አላህ ባዳናችሁ ጊዜ የዋለላችሁን ጸጋ አስታውሱ ይላቸው እንደነበረ ለህዝቦች አውሳ። وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد ነብዩ ሙሳ ለህዝቦቹ ጌታችሁም አላህ በተሰጣችሁ ጸጋ የምታመሰግኑ ከሆነ ይጨምርላችኋል የምትክዱም ከሆነ በርግጥ ቅጣቴ ጥብቅ ነው በማለት እንዳስታወቀ ይነግራቸው ነበር። وقال موسى إن تكفروا أنتم ومن في الأرض جميعا فإن الله لغني حميد ነብዩ ሙሳም ለህዝቦቹ እናንተና በመድር ላይ ያሉ ህዝቦች በተቀላላ በአላህ ጸጋና በብቸኛ ተመላኪነቱ ብትክዱ በርግጥ አላህ በህዝቦቹ ክህደት ምንም የማይቀንስበትና በራሱ የተብቃቃ ምስኩን ጌታ ነው አላቸው። ألم يأتكم نبأ الذين من قبلكم قوم نوح وعاد وثمود والذين من بعدهم لا يعلمهم إلا الله جاءتهم رسلهم بالبينات فردوا أيديهم في أفواههم وقالوا إنا كفرنا بما أرسلتم به وإنا لفي شك مما تدعوننا إليه مريب
ነብዩ ሙሳ ለህዝቦቹ እነዚያ ከናንተ በፊት የነበሩት የነብዩ ኑህ ህዝቦች የአድና የሰሙድ ጎሳዎች እነዚያን ከአላህ በስተቀር ማንም የማያውቃቸው ህዝቦች ከነርሱም በኋላ ስለነበሩ መልእክተኞች ወሬ አልመጣላችሁምን ይላቸው ነበር። ላለፉት ዘመናት ህዝቦች ግልጽ በሆነ መረጃ መልእክተኞቻቸው መጡላቸው። ከሃዲያን ህዝቦችም ለመልእክተኞቻቸው ዝም በሉ ለማለት እጆቻቸውን ወደ አፎቻቸው በመመለስ እኛ በተላካችሁበት መልእክት ክደናል፣ እኛም ወደ እርሱ ወደምትጠሩን እምነት አላህን ብቻ ስለማምለክ ትክክለኛነቱ በመወላወል በጥርጣሬ ውስጥ ነን ይሉ ነበር። قالت رسلهم أفي الله شك فاطر السماوات والأرض يدعوكم ليغفر لكم من ذنوبكم ويؤخركم إلى أجل مسمى قالوا إن أنتم إلا بشر مثلنا تريدون أن تصدونا عما كان يعبد آباؤنا فأتونا بسلطان مبين ለካህዲያን ህዝቦችም መልእክተኞቻቸው ሰማያትንና ምድርን በፈጠረው አላህ በብቸኛ ተመላኪነቱ ማመን ጥርጣሬ ነውን? አላህ ከወንጀላችሁ ሊምራችሁ ወደ እምነት ይጠራችኋል፣ እስከ ተወሰነም ጊዜ ድረስ በምድር ዓለም ያቆያችኋል አሏቸው። ካህዲያን ህዝቦችም ለመልእክተኞቻቸው በእርግጥ እናንተ የኛ ቢጤ ሰዎች ናችሁ እንጂ ሌላ ከኛ ብልጫ ምንም የላችሁም። አባቶቻችንም ከሚገዟቸው አማልክት ልታግዱን ነውን? እውነተኞች ከሆናችሁ ግልጽ በሆነ መረጃ ኑልን አሏቸው። قالت لهم رسلهم إن نحن إلا بشر مثلكم ولكن الله يمن على من يشاء من عباده وما كان لنا أن نأتيكم بسلطان إلا بإذن الله وعلى الله فليتوكل المؤمنون መልእክተኞቻቸውም ለካህዲያን ህዝቦቻቸው እንደምትሉት በእርግጥ እኛ የናንተ ቢጤ ሰዎች ነን እንጂ ሌላ ምንም አይደለንም። ነገር ግን አላህ ከባሮቹ ውስጥ በፈለገው ላይ የነብይነትንም ሆነ ሌላ ጸጋ ይውላል። በአላህ ፈቃድ ካልሆነ በስተቀር በራሳችን ጊዜ ግልጽ መረጃ ልናመጣላቸው አይገባንም። በአላህ ላይ አማኞች ይመካሉ አሏቸው። وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون አማኞችም ለካህዲያን ህዝቦቻቸው በአላህ ላይ የምንመካው ለኛ ምን ምክንያት አለን? በእርግጥ አላህ ቀጥተኛው መንገዳችንን መርቶናል። በንግግርም ሆነ በሌላ በመታሰቃዩንም መከራ በእርግጥ እንታገሳለን። በአላህ ላይ ተመኪዎች ይመኩ አሏቸው። وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين እነዚያም የካዱት ለመልእክተኞቻቸው በእርግጥ ከምድራችን እናወጣችኋለን ወይንም ወደ የሃይማኖት መንገዳችን በግድ ትመለሳላችሁ አሏቸው። ጌታቸውም አላህ ወደ እነርሱ ወደ መልእክተኞቹ በእርግጥ በዳዮችን እናጠፋለን በማለት ላከ። ولنسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد አላህም ካህዲያን ህዝቦች እነርሱ ከጠፉ በኋላ አማኞችን በመድር ላይ እናኖራቸዋለን። ይህም የተስፋ ቃል የትንሳኤ ማለትም የቂያማ ቀን ፊት ለፊቴ መቆምን ለሚፈራና ዛቻዬንም ለሚፈራ ሰው ነው አለ። واستفتحوا وخاب كل جبار عنيد የአላህ መልእክተኞችን በካህዲያን ህዝቦች ላይ ድልን እንዲቀዳጁ አላህን እርዳታ ጠየቁ። በመጨረሻም አምባገነን ሐቅን የማይቀበሉ እልሃም ሁሉ ተዋረዱ። من ورائه جهنم ويسقى من ماء صديد ከካህዲያን የሆነ ሰውም ወደፊት ከሚጠብቀው ጀሃነም ከጀሃነም ሰዎች ደም ላብና ምግል የወጣ ፈሳሽ ውሃ ይጠጣል። يتجرعه ولا يكاد يسيغه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ ከሃዲውም በደም በላብና በምግል የተጨማለቀ ፈሳሹንም ይጎነጨዋል። ፈሳሹ ከመከርፋቱ የተነሳ ለመዋጥ እንኳን አይቃረብም። የሰውነት አካሉ ሁሉ ስለሚታመሙ ዳግም ሞት ከሁሉም ቦታ ይመጣበታል። እርሱ ግን ሟች አይሆንም። ከበስተፊቱ ኃይለኛ ቅጣት ይጠብቀዋል። مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد
እነዛ በጌታቸው አላህ በብቸኛ ተመላኪነቱ የካዱ የሥራዎቻቸው ምሳሌው አውሎ ንፋስ ባለበት ቀን ኃይለኛ ንፋስ እንደበረታበት አመድ ቢጤ ነው። ከሃዲያን በምድር ዓለም በሰብአዊነት በሰሩት መልካም ሥራ በመጪው ዓለም ምንም ሊጠቀሙበት አይችሉም። ልክ ኃይለኛ ንፋስ አመድን እንደሚያቦነው ክህደትም የከሃዲያንን በሰብአዊነት የሰሩትን መልካም ሥራ ያቦነዋል። ይህም እርሱ ክህደት ከእውነት በጣም የራቀ ጥመት ነው። ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد አድማጭ ሆይ በእርግጥ አላህ ሰማያትና ምድርን በሐቅ እንደፈጠረ አታይምን? ከፈለገ አላህ እናንተ ከሃዲያን ህዝቦችን ያስወግድና አዲስ ፍጡር ማምጣት ይችላል። وما ذلك على الله بعزيز ከሃዲያንን ከምድረገጽ አስወግዶ አዲስ ፍጡር ማምጣት በአላህ ላይ አስቸጋሪ አይደለም። وبرزوا لله جميعا فقال الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم سواء علينا أجزعنا أم صبرنا ما لنا من محيص አማኙም ሆነ ከሃዲው ከቀብር ተቀስቅሰው በተቀላላው ለአንዱ ለአስገዳጁ ለአላህ ብቅ ይላሉ። የጥመት አለቆቻቸውንም ይከተሉ የነበሩ ደካማዎችም ለነዚያ አላህን ብቻ አናመልክም ላሉት አስከታይ ኩራተኞች እኛ በምድር ዓለም ለናንተ ተከታይ ነበርን፣ አሁን እናንተ ካላህ ቅጣት ጥቂቱን እንኳን ለኛ ተከላካይ ትሆናላችሁን ይሏቸዋል። የጥመት አለቆችም ለተከታዮቻቸው አላህ ወደ እምነት ቢመራን ኖሮ በመራናችሁ ነበር፣ አሁን በቅጣቱ ላይ ብንቆጭም ወይንም ብንታገስም ምንም ለውጥ የለውም፣ ለኛም ማምለጫ የለንም ይሏቸዋል። وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتمون من قبل إن الظالمين لهم عذاب أليم አማኞችም ገነት ገብተው ከሃዲያንም ገሃነም ገብተው የአላህ ትእዛዝ ከተፈጸመ በኋላ ሰይጣንም ለከሃዲያን ሰዎች በእርግጥ አላህ ለአማኞች ከሞት ተቀስቅሰው ገነትን ለማውረስ ሐቅ የሆነውን ተስፋ ቃል ገባላችሁ፣ እኔም ከሞት በኋላ መቀስቀስም ሆነ ሂሳብ እንደሌለ ቃል ገባሁላችሁ፣ ቃሌንም አፈረስኩባችሁ፣ ለኔም እናንተ እንደምትከተሉኝ የማስገድድበት በእናንተ ላይ ስልጣንም ወይም መረጃ የለኝም ነበር። ነገር ግን ወደ ጥመት ጠራኋችሁ፣ በተሰናከለው እድላችሁም እኔን አትውቀሱ፣ ራሳችሁን ውቀሱ፣ እኔም ረዳታችሁ አይደለሁም እናንተም ረዳታ አይደላችሁም። በፊት በምድር ዓለም የእኔንም ትእዛዝ በመቀበል ከአላህ ጋር ያሸረካችሁኝን አሁን ክጃለሁ ይላቸዋል። በእርግጥ በዳዮች ለነርሱ አሳማሚ ቅጣት አለላቸው። وأدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها بإذن ربهم تحيتهم فيها سلام እነዛም ያመኑና መልካምንም የሰሩ ከስሮቻቸው ወንዞች የሚፈሱባት ገነት ይገባሉ። በገነታም በውስጧ በጌታቸው አላህ ፈቃድ ዘውታሪ ይሆናሉ። በገነትም በውስጧ መከባበሪያቸው በአላህ ስም ሰላም መባል ነው። ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء አንተ ነብይ ሆይ ላኢላሃ ኢላላህ የተባለችው መልካም ንግግር ምሳሌዋ መሰረቷ የጠበቀ ቅርንጫፏ ወደ ሰማይ የወጣ የተምር ዛፍ አይነት ቢጤ ሲሆን አላህም እንዴት ምሳሌን እንደሚሰጥ አታይምን? تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون ይህችም ዛፍ በጌታዋ አላህ ፈቃድ ፍሬዋን በየጊዜው ትሰጣለች። ማለትም በእምነት የታነጸች ነፍስ ዘወትር መልካም ሥራ ታበዛለች፣ መንፈሷም የተረጋጋ ይሆናል። አላህም ሰዎች እንዲገሰጹ ምሳሌዎችን ይሰጣል። ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار የክህደት የመጥፎ ንግግር ምሳሌው በመድር ላይ ክንችር ያለች ጠቃሚ የሆነ ፍሬ የሌላት ስራም ያልጠበቀ ቅርንጫፏም ወደ ሰማይ ያልዘለቀ የእምቧይ ዛፍ አይነት ቢጤ ነው። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة
ويضل الله الظالمين ويفعل الله ما يشاء الله እነዚያ ያመኑትን ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ መመለክ የሚገባው ሌላ አምላክ የለም በተባለው ጽኑ ቃል በምድር ዓለሙም ሆነ በመጪው ዓለም ያጸናቸዋል አላህም በዳዮችን ያጠማል አላህም አማኞችን በማክበር ከሃዲያንን በማዋረድ የፈለገውን ያደርጋል ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار አድማጭ ሆይ እነዚያ ያላህ ብቸኛ ተመላኪነት የሚያረጋግጠው የእስላምን ጸጋ በክህደት የቀየሩ ህዝቦቻቸውን በበድር ጦርነት በመማገድ ለገሃነሙ ሀገር የዳረጉትን جهنم يصلونها وبئس القرار هديانن ገሃነም ይገባታል መርጊያቸውም ገሃነም ምንኛ ከፋ وجعلوا لله اندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار ከሃዲያን ከኢስላም ከቀጥተኛው ከአላህ ከመንገዱ ሰዎችን ሊያጣምሙ ለአላህ በአምልኮ ተጋሪዎችን አደረጉ አንተ ነብይ ሆይ ለከሃዲያን በምድር ዓለም ጥቂትን ተጠቀሙ በመጪው ዓለም መመለሻችሁ በርግጥ ወደ ገሃነም እሳት ነው በላቸው قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال አንተ ነብይ ሆይ ለነዚያ ላመኑት ባሮቼ መሻሻጥም ሆነ ወዳጅነት የሌለበት የቂያማ ቀን ከመምጣቱ በፊት ሰላትን ይሰግዱ ዘንድ ከሰጠናቸውም ሲሳይ በሚስጥርም ሆነ በግልጽ ይበጸውቱ ዘንድ ንገራቸው الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار يا الله سماواتنا ምድርን ፈጠረ ከሰማይም ውሃን ዝናብን አወረደ በውሃውም ከመሬት ለናንተ ሲሳይ ቀለብ ይሆን ዘንድ አዝመራን አበቀለ በአላህም በትእዛዙ በባህር ላይ እንዲሮጡ ለናንተ መርከቦችን አገራ ወንዞችንም ለናንተ አገራ وسخر لكم الشمس والقمر دائبين وسخر لكم الليل والنهار አላህ ለናንተ ፀሐይና ጨረቃን ሳይዛነፉ በአንድ አይነት እንቅስቃሴ ዘወትር ተጓዦች ሆነው እንድትጠቀሙባቸው አገራላችሁ وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار اللهم ለናንተ ያልጠየቃችሁትን ሁሉ ጸጋ ሰጣችሁ ያላህ ጸጋ ብትቆጥሩት ቆጥራችሁ አትጨርሱትም በርግጥ እምነት ውስጥ ያልገባ የሰው ልጅ ራሱን በዳይ ከሃዲ ነው وإذ قال إبراهيم رب اجعل هذا البلد آمنا وجنبني وبني أن نعبد الأصنام አንተ ነብይ ሆይ ነብዩ ኢብራሂም ጌታዬ አላህ ሆይ ይህንን አገር መካን ሰላም የሰፈነበት አድርገው እኔንም ሆነ ልጆቼን ጣዖታትን ከማምለክ አርቀን ይል እንደነበረ ለህዝቦችህ አውሳ رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ነብዩ ኢብራሂም ጌታዬ በርግጥ እነርሱ ከሃዲያን ከሰዎች ብዙዎችን አጥመዋል የተከተለኝም በርግጥ እርሱ ከኔ ጋር ነው የተቃወመኝም በርግጥ አንተ መሐሪ አዛኝ ነህ ይል ነበር ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ነብዩ ኢብራሂም ጌታችን አላህ ሆይ እኔ የእርሻ ቦታ ባልሆነ ሸለቆ ስፍራ በተከበረው ቤትህ ዘንድ በመካ ከዙሪያዎቼ አስፍሬያለሁ ጌታችን ሆይ በመካ ሐረም መስጊድ አጠገብ ያሰፈርኳቸው ሰላትን እንዲሰግዱ ሲሆን ከሰዎችም ልቦቻቸው ወደ እነርሱ የሚናፍቅ አድርግ ያመሰግኑህም ዘንድ ከፍራፍሬዎችህ ለግሳቸው ይል ነበር ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء ነብዩ ኢብራሂም ጌታችን አላህ ሆይ በርግጥ አንተ የምንደብቀውን የምንገልጸውንም ታውቃለህ በምድርም ሆነ በሰማይ ምንም ከአላህ የሚደበቅ ነገር የለም ይል ነበር الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء
ነብዩ ኢብራሂም ለዚያ በስተርጅና እስማኤልንና ኢስሐቅ ልጆች የሰጠኝ አላህ ምስጋና ይገባው በርግጥ ጌታዬ ልመናን ጸሎትን ሰሚ ነው ይል ነበር። ነብዩ رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ኢብራሂም ጌታዬ ሆይ ሰላትን ዘወትር በስርዓቱ የምሰግድ አድርገኝ ከዝርያዎችም ሰጋጅ አድርግልኝ ጌታችን አላህ ሆይ ልመናዬን ጸሎቴን ተቀበለኝ ይል ነበር። ነብዩ ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ኢብራሂም ጌታችን አላህ ሆይ ሰዎች ለመተሳሰብ ከቀብራቸው በሚነሱበት የቂያማ ቀን ማረኝ ወላጆቼንም አማኞችንም ማራቸው ይል ነበር። ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار አንተ ነብዩ መሐመድ ሆይ በዳዮች በሚሰሩት ክህደትና ግፍ አላህ ዝንጉ ነው ብለህ እንዳትገምት የበዳዮችን ቅጣት አላህ የሚያዘገየው አይን በመታየው አስደንጋጭ ክስተት እስከምትፈጥበት የቂያማ ቀን ድረስ ብቻ ነው። مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء የቂያማ ቀን ከሃዲያን ከቀብር ተቀስቅሰው ሲጠሩ ቸኳዮች ሆነው ወደ መሰባሰቢያቸው ስፍራ ሲመጡ ራሶቻቸውን አንጋጠው በመፍዘዝ እይታቸው ወደ ራሳቸው አይመለስም ከፍራቻቸው ብዛት ልቦቻቸውን ባዶ ይሆናል። وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال አንተ ነብዩ ሆይ አፈንጋጭ ሰዎችን የዓለም ፍጻሜ ደርሶ ቅጣት የሚመጣባቸውን ቀን አስጠንቅቃቸው እነዚያ ክህደትን በመምረጥ ራሳቸውን የበደሉ ቂያማ ሲደርስ ጌታችን ሆይ እስከ ተወሰነ ቅርብ ጊዜ ድረስ አዘግየን የብቸኛ ተመላኪነት ጥሪህንም እንቀበላለን መልእክተኞችንም እንከተላለን ይላሉ። ለካህዲያንም በወቀሳ መልክ በፊት በምድር ዓለም እያላችሁ ከሞት በኋላ ወደ ሌላ ህይወት መሸጋገር የለም በማለት ትምሉ አልነበረምን ይባላሉ። وسكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال የቂያማ ቀን ለካህዲያን እነዚያ ክህደትን በመምረጥ ራሳቸውን የበደሉ ይሁድና የሳልህ የመሳሰሉ ህዝቦች መኖሪያ ላይ ኖራችሁ በተውትም አሻራ ምን አይነት አደጋ እንደፈጸምንባቸው ተገለጸላችሁ ከሰማይ በወረዱ መጽሐፎችም ምሳሌዎችን አደረግንላችሁ ነገር ግን ምንም አልተገሰጻችሁም ይባላሉ። وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال ካህዲያን መልእክተኛውን ለማጥቃት ዱለታዎችን በርግጥ ዶለቱ ዱለታቸውንም ማክሸፍና መቅጣት ችሎታው አላህ ዘንድ ነው ያለው ዱለታቸውም ደካማ ከመሆኑ የተነሳ ተራሮችን ማስወገድ ማለትም የአላህን ህግጋቶችን መናድ አይችልም ነበር። فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام አንተ ነብዩ ሆይ አላህ አማኞችን ለመርዳትና ከሃዲያንን ለማዋረድ ለመልእክተኞቹ የገባውን ቃል አፍራሽ ነው ብለህ እንዳትገምት በርግጥ አላህ ኃያልና የብቀላ ባለቤት ነው። يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار የዓለም ፍጻሜ ደርሶ መሬትም በሌላ ለጥ ባለ መሬት በሚቀየርበት ሰማያትም በሌላ በሚቀየሩበት የቂያማ ቀን ሰዎችም ከቀብራቸው ተቀስቅሰው አንዱ ብቸኛው ተመላኪ አስገዳጁ አላህ ዘንድ ለመተሳሰብ ይቀርባሉ። وترى المجرمين يومئذ مقرنين في الأصفاد አንተ ነብይ ሆይ የዚያን የቂያማ ቀን ወንጀለኞችን በመጠፈሪያ እጅና እግራቸው የተቆራኙ ሆነው በገሃነም ታስረው ታያቸዋለህ። سرابيلهم من قطران وتغشى وجوههم النار የገሃነም ሰዎች ልብሶቻቸው ከሚያጣብቅ ከእሳት ንዳጅ የተሰራ ሲሆን ፊቶቻቸውም የገሃነም እሳት ይሸፍናቸዋል። ليجزي الله كل نفس ما كسبت إن الله سريع الحساب አላህም ከሃዲያንን በገሃነም የሚቀጣው ሁሉም ነፍስ በሰራችው ጥሩም ይሁን መጥፎ እንደየሥራው ሊከፍል ነው በርግጥ የአላህ መተሳሰቡ ፈጣን ነው። هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب
ይህ ቁርአን ሰዎች ሊጠነቀቁበት በርግጥ አንድ ብቸኛ ተመላኪ አምላክ እርሱ አላህ መሆኑን ሊያውቁበት የልቦና ባለቤቶች ሊገሰጹበት ከአላህ ዘንድ በመልእክተኛው በኩል የተላለፈ መልእክት ነው። በአላህ እርዳታ የሱረቱ ኢብራሂም የቁርአንና የፍቺው ትርጉም በአማርኛ በዚህ ይጠናቀቃል። ለአላህ ምስጋና ይገባው።